የምልካን ታስገባው አንተ ምን ማለት ነው? አንተ ጋር ራስ ወይ የለም ዝም በል አንቺ ነው የምታስቢላት አንቺ ነው የምታስቢላት እነሱ ነው የምጠይቀው አንተ ዝም በል አላዛር ዝም በል ዝም በል እሺ አይደለም ቁጭ በሉ እንድትፈልግህ ባሏ ስለሆን ካርም ስላረክባት ነው የፈለገች ምን ስላረክባት እዚሁ መተተላ ስለሄድክ የታተሻል አንተና ያደረጋችሁ ነገር ስሜን አታጥፋ አንቺ መስነሳት አውሪ በስርዓት አዋራ አንቺ መስነሳት አውሪ ጀበር ካንተ ጋር አውራለን እኛ እነሱ ጋር ነው ያለው አማን መሰለ አትናገሩት እያለች አይደለም ተረጋጉና እናውራ እኛ ለትልቅ ሰው እናወራለን እኛ እዚህ ቤተሰቦች አሶጪልኝ እኔ አይደለም ቆይ አማን አላዛር ማነው ነው ከዚህ ቤት አሶጪልኝ አንቺ አላዛር ቆይ አመሻሽ ምን ሆነች እኮ ሰላምንማ ልነግርህ እኮ ነው አብረህ መተህ አይተሃል ከእናትህ ጋር አይደል እናትህ እግር ስር ትደፋለች እየመጣች ይቅር በሉ ትላለች ትሱሮ ወዳለው ትላለች አንተ ምን አድርገህባት ይችላል በአንድ ቀን አዳር ፎቶን ካየን በኋላ አላዛር ከኔ ራሱ ረጂ ይሁን ይሄ ትዳር ተለባብሶ ይታለፋል በደም መታከም ያለበት ትዳር ከስራ ቦታ አጣርፋ ጠራችን ስንመጣ ያየነው ነገር በጣም አስደንጋጭና አጸያፍ ነገር ነው ያየነው በርማ ላይ አይደለ እኛ ባካ አትይ ያላት የነካች ይችልች ስለዚህ እዛ ጋር የተቀመጠው ነገር በሰፎቶ ላይ ተሰራው ደም አለው እንቁላል አለው ይችልሽ ወደቀች እጃችን ላይ አረጋግተናት ነው ወደ ቤታችን ይሄድ እንዴት በአንድ ቀን ሌሊት እንዴት እናንተ አሁን ከሱ ጋር የተገናኘ ነገር ይሆናል ነው ሰላም ውዴኛ ቤተሰቦች እንዴት ናችሁ እኔ እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬ በኔ ቤት ተከስቻለሁ ትንሽ ቆያ መሰለኝ ጠፋሁባችሁ ናፍቃችሁኛል በኔ ቤት ያው ሌላ እንትን እያልኩ ነበረ ለናማን ትላንት ባደረጋችሁላቸው ነገር በጣም ደስ ብሎኛል እና እኔ እንጃ ለእናንተ ቃል የለኝም እግዚአብሔር ይስጥልኝ በጣም ነው ማመሰግነው ምንም ነገር ጠይቂያችሁ አሳፍራችሁኝ አታውቁም እና እግዚአብሔር እውነት የለመናችሁትን ሁሉ ያድርግላችሁ ለመረቃችሁ ነው ዛሬ በመረቃት ነው የምጀምረውና በጣም ነው ማመሰግነው ባለፈው ዳኒን አሁን እንደዚህ ሱሌን በቃ በጣም ነው ማመሰግነው የእውነት የምሬን ነውና እናንተ ድንቅ የእውነት ያልተነገረላችሁ በቃ በየሚዲያ ያልተነገራላችሁ ድንቅ ቤተሰቦች ናችሁ እግዚአብሔርን በጣም ነው ማመሰግነው እግዚአብሔር ያክብርልኝ ሁላችሁንም አመሰግናለሁኝ እንግዲህ ዛሬ ደግሞ የመጣሁት ያው ትላንትና እናማን በጣም ደብሯቸው ነበረ እኔ የታመምኩ መስላቸው ነበር እኔ አልታመምኩም በጣም ደህና ነኝ የተጨነቃችሁ ልትኖሩ ትችላላችሁ ሰዎች ሁሉ ደህና አይደለሽም ስባል እንትን እያለኝ ነው ማለት ይሆናል አይደለ እየተሰማኝ ነውና እና እናንተ እንትን እንዳይላችሁ ገብታችኋል አይደለ ያለው ነገር የሆነ ነገር እንትን እንዳይላባችሁ በጣም ነው ብቻ ማመሰግነው የእውነት ሌላ ነገር እንዳይመስላችሁ እኔ በጣም ደህና ነኝ ያው አላዛርን መናፈቁ ምናምን ይመስለኛል እኔ ሲመስለኝ የናፈኩትም ያው ከሱ ጋር የሆንኩ ያለሁትም ረጅም ጊዜ ሆነን እኔና እሱ ጊዜ ካሳለፈን ምናምንና ልክ አሁን ላይ ለምን እንደሆነ አላውቅም እሱን ልቤ ይፈልገዋል ምናምን ከሱ ጋር አብሮ መሆን ነው የምፈልገው አብሮኝ ሲሆን ደስ ይለኛልና ይሄ የድሮ አለ አይደለ መጀመሪያ ላይ የሚሰማኝ ስሜት እንደዚህ አይነት ስሜት ነው የተሰማኛለው ያ ደግሞ ፍቅር ነው ብዬ ነው ማስበው ሌላ ነገር ነው ብዬ አላስብም ያው እናማን ስላላመኑ ነው እነሱም አልፈርድባቸውም ግን እኔ በጣም ደህና ነኝ ያው ዛሬ ዋና የመጣሁበት ምክንያት ትላንትና እናማን ጋር ሳወራው ነበረ ቪዲዮአችንን አብረን አላየነውም ያው እሱ ራሱ ኤዲት አድርጎ ምናምን ነው የሚለቀው እና በካሜራ ሲሆን ኤዲት አድርጎ ምናምን እሱ አስተካክሎ ቆንጆ አድርጎ ምናምን ሙዚቃ አስገብቶ ምናምን እሱ ነው የሚለቀውና አላዛር ስለሚለቀው ያው አላሳየኝም አልተገናኘንም ነበርና አብረን ለማየት ቤት ጠርቻለሁ ምግብ ምናምን ሰርቻለሁ ብቻ በቃ ፋ ብለን እዚህ አነጣጥፍና እንደ ሙቪ ናይት ነገር አድርጌ ቆንጆ ጊዜ ከሱ ጋር ለማሳለፍ ነው ያሰብኩት እና ለምን በቪዲዮ አላረግላቸውም ብዬ ነው እንዳልኳችሁ ሪሞቱ ተዘጋጅቷል ምናምን አሁን ቲቪውን ዘግቻለሁ ግን ከሱ ጋር ቁጭ ብለን ያንን ፕሮግራም እናያለን ያው ቆይቷል ለምን እንደቆየ አላቅም ያው መንገድም ሊዘጋጋ ስለሚችል እንደዛ ብዬ ነው ያሰብኩትና ቆንጆ ጊዜ እናሳልፋለን ብዬ አስባለሁ
ያው ደውሎልኝ ነበረ። እናያለን ብለሽኝ ነበር። ለምንድን ነው ማለት እሱ እናያለን ብሎኝ ነበረ። እኔም እሺ ብዬው ነበር። ለምን ዝም አልሽኝ አጣሪኝም ወይ ምናምን አለ። ቤቱን እንደ ባዳ አስፈቅዶኝ ነው የሚመጣው። አሁን ላይ ለምን እንደሆነ አላውቅም። ዝም ብሎ አይመጣም። ልምጣ ወይ ምናምን ይለኛል። አስፈቅዶ ነው። ከዛ ያው ሱሌም ደግሞ አለ። ስንገናኝ በካሜራ ነው። ካሜራ ይዤ ነው ብዙ ጊዜ እሱን የማገኘው እንጂ ያለ ካሜራ አንገናኝም። ምንም አላደረገኝም ልላችሁ ነው። እና እኔ እንጃ እኔ ምንም የሆንኩት ነገር ያለ አይመስለኝም። ቤተሰብ ያው እናንተ እንደምታዩት ነው። በጣም ጤነኝነት ነው የሚሰማኝ። ያመመኝ ነገር የዞረብኝ ነገር የለም። ነገር ግን ምን እንትን እላለሁኝ የሚሰማኝ ማለት ነው በቃ እሱ መፈለግ ከእሱ ጋር መሆን፣ ሌላ ምንም ነገር አይሰማኝም። ሌላ ነገር ይሰማታል ብለው በእርግጥ እነሱ ስለወደዱኝ ስለተጨነቁልኝ ቤተሰቦቼ ስለሆኑ ነው የሚጨናነቁት። ግን እኔ በጣም ደህና ነኝ። እና ግን ደግሞ ቤተሰቦች የእውነት በጣም ነው ደስ ያለኝ። በቃ በነገሮች እናንተ ሁሌ አብራችሁ ናችሁ። በጣም እውነት የምሬን ነው። የእኛ ፋሚሊ በጣም ደስ ይላል። የእውነት የምሬን ነው። እና በቃ አላችሁ፣ በምንም ሰዓት በደስታም በሀዘንም በሁሉም አላችሁ። እግዚአብሔር የምሬን ነው። ሰው እግዚአብሔር ሲባርካችሁ ሰው ነው የሚሰጣችሁ፣ ገንዘብ ምናምን አይደለም። ገብቷችኋል አይደል? ገንዘብ አይደለም፣ የሆነ ነገር አይደለም። በቃ ደስታ ሪል በቃ እግዚአብሔር ሲባርካችሁ የሰው መውደድ ነው። እና እግዚአብሔር ይመስገን የሰው መውደድ ሰጥቶኝ እናንተንም እኔ ወዳችሁ እኔም እናንተን ወድጄ ያው እየቀጠልን ነው። የምሬን ነው። በቃ ደስ ብሏችሁን ያየሁት። ኮመንቶቹን እያነበብኩ ነበር። ቪዲዮን ደጋግሜ ነው ማየው። እናንተም ደጋግማችሁ እዩት። እውነት ደስ ይላል በጣም። እና በቃ ሞመንቷ ትንሽ ደቂቃ ብትሆንም በቃ የማይረሳ ነገር ነው። ነገ ደግሞ እግዚአብሔር ፈቅዶ የዛሬ 20 ዓመት ደግሞ ሳያው የሚሰማኝ ስሜት ይኖራል። ያው ሚዲያ ላይ የሚቀመጥ ስለሆነ ማለት ነው። እና በጣም ነው ደስ ያለኝ። ያው ካላዛር ጋር በዚሁ ብንታረቅና ማለት ሁሉም ነገር ተረስቶ እንደ አዲስ ህይወታችንን እንደ ድሮ ብንሆን ደስ ይለኛል። እናንተ ጋር እየሳቅን ምናምን የምሬ ነው ግሬን እያጠበኝ ምናምን ነገር ደግሞ ቢሆን ሞመንቱ ደስ ይለኛል። አሁን ላይ ቢንከባከበኝ ምናምን እናንተ ደስ ይላችኋል ብዬ ስለማስብ እንደዛ ቢሆን ደስ ይለኛል። የምሬን ነው። እና ንገሩት እስኪ እንዲህ ተንከባከባት ምናምን በሉልኝ። ያው እሱ አሁን ላይ እየፈራኝ ነው ምናምን ሳያስፈቅደኝ አይመጣም ብያቸዋለሁ። እና እስኪ እንዲሄድ ንገሩት፣ እኔ ጋር እንዲመጣ ምናምን ንገሩት። ያው ቪዲዮን ያየዋል ብዬ አስባለሁ። ያው ሱሌ ሲለቀው ያየዋል ብዬ አስባለሁ። እና ብቻ ቆየ። ለምንድን ነው የቆየው? ሱሌ መንገድ ተዘግቶን እታችማ አይከለክሉትም። ነግሬያቸዋለሁ እኮ ለጥበቆቹ ነግሬያቸዋለሁ። በቃ እሺ እንጠብቀዋለን እስኪመጣ ድረስ። ያው ቀመቶ ግን በቃ የእውነት የምሬን ነው። ፊት በጣም እጓጓለሁ አሁን። ለምንድን ነው ማለት ለምን ትወጣለህ? ትኖራለህ እንጂ። እኔ አላስወጣውም፣ ሱሌን አላስወጣውም። ምክንያቱም ስናየው ምናምን የሚሰማው ስሜት ይኖራል። ሶፍት አዘጋጅቻለሁ። ምናልባት ካለቀሰ ሆደ ቡቡን ያለቅሳል እና ብዙ ጊዜ ያለቅሳል። እዛ ራሱ ስንቀረጽ እያለቀሰ ነበር የሆነ ሰዓት ላይ ጾታ ምናምን እንትን ሲል። እውነት የምሬ ነው። ይሁት እስኪ የሆነ ያለቅሳል። በቃ ሆደ ቡቡ ነው አላዛር። በቃ ምስኪን ሰው ነው። እኔ እንጃ ግን በጣም ጥሩ ሰው ነው። በጣም ምስኪን። እግዚአብሔርን አሳዘነኝ፣ ያሳዝነኛል ዝም ብዬ ሳየው ራሱ። ግን በቃ እስኪመጣ ድረስ እንጠብቅ። በቃ እንዴት ሆኜ ምን አበባ አንተ ግን ሱሌምን አለበት አበባ ገዝተህ ብትመጣ እሱ ይዞ ሊመጣ ይችላል። አበባ እንደምወድ ስለሚያውቅ እንደውም አሁን እንደ አዲስ እኮ ነው መሆን ያለብን አይደለ እንዴ? እኔ ግን ፏፏ ማለት ነበረብኝ። አሁን ላይ ግን ለምንድን ነው ፏፏ ማለት እያስጠላኝ ነው። አስጠልቶኛል የእውነት። ይሄ ሻሽ የ2 ቀን ከጭንቅላት አልወለቀም። ፀጉሬ እኮ ተሰርቷል። ወይኔ መጣ እንዴ!
እንዴት ነሽ? ደህና ነሽ? ደህና ነሽ? ተሻለሽ? አሁን በቃ እያልሽ ነው? በቃ ሰው ግን እየጠበኩ ነበር። ማንን ነው የምትጠብቂው? አይገቡ በቃ ና። ማንን እየጠበቅሽ ነው? ማንን እየጠበቅሽ ነው? ማንን እየጠበቅሽ ነው? አልገባኝም። እኔ ሳልኖር አሁንም ሳታስፈቅጂን እንዴት ነው? አላዛር እየመጣ ነው? እዚህ ቤት ይመጣል? አረ ትንሱ ነቃቤ ምን ሆነሻል? አላዛር ነበር እንዴ የምትጠብቁት? አዎ ከሱ ጋር እኮ ነግሬያቸዋለሁ። ፊልም እናያለን ብለን። ይኸውልሽ እኔ የመጣሁት እሺ፣ ምንም እንዳትሉት በቃ አብረን ሶስት እናያለን። ይኸውልሽ እኔ አብረን የመጣሁት እናያለን። እሺ ምኑን ነው የምናወራው? ቪዲዮ ነው አይባለፈው። ምን ይሰራልናል እሱ? እሱ ምን ይሰራልታል? እሱ አብረን እናያለን ተባብለናል። አብራችሁ መሆናችሁ ምን ያስፈልጋችኋል? ለትንሽ ቀን ይሄን ቢዘቀሽ እኛ ጋር ተቀመጪና ነገሮችን ሲስተካከሉ ጸበል እንዴት ነው የመጣው? እኔ ከቤት አልወጣም። አረ በፍጹም አይሆንም። አንቺ አሁን ይኸውልሽ ስለተያሽ የምትናገሪውን ነገር ምንም ነው ማታሰብ። እኔ አልተያዝኩም። ለምንድን ነው የማትረዳኝ? እሱን ቀጥሬዋለሁ። እሺ በቃ ለዛሬ ለፊልም ነገ እመጣለሁ። እኔ ስትጣሉ ሽማግሌ ፈለጋችሁ ስትታረቁ ሽማግሌ መግባት የለበትም። ይኸውልሽ አሁን መቀመጥ የለባቸውም። በቃ በሽማግሌ ሞከር ነው ግን ራሳችንን ለማስተካከል እየሞከርን ነው። የጻሊ ስራ አትስሪ። እውነት አንቺ ከልብሽ አይደለም አቅሻለሁ። የሆነ ነገር ተይዘሻል። ይሄ ቤት ጥሩ ላይ አይደለም ያለው። መንፈስ የለውም። ያም የተቀመጠው የመታቱም የምኑ ጸበል ተረሽቶም ተጸልዮበትም ይሄ ቤት እስከሚቀየር ድረስ አንቺ ክትወጪ እዚህ ቤት ስራ እንደምሰራ ታውቆ የለ እንዴ? ስራዬን ደግሞ ማቋረጥ አልፈልግም እንዴ? ታውቂ የለ እንዴ? ወንድም ስራ ይኸውልሽ ስራ እዚህ ቤት እንደምሰራ አንቺ እስክትስተካከይ ድረስ ስራውም ሊቆም ይችላል። አንተ አለህበት አይደል እንዴ? አንተ ትመጣለህ። በቃ አንተ አለ አይደል እንዴ? ግን አሁን ቢያንስ ለዛሬ እንኳን ብትተው ነው ችግር አለ። ወስድሽ ነው የመጣነው ቤት ታርጋለሽ እኔ ጋር። ከዛ በኋላ እኔ የትም አልሄድም። የትም ቦታ አልሄድም። እኔ በጣም ደህና ነኝ። እኔ አሁን ሌላ ቦታ ከቤቴ መውጣበት ጊዜ አይደለም። ቤት ውስጥ እረፍት ማድረግበት። እናንተ እየመጣችሁ ጠይቁኝ፣ ችግር የለውም። ግን ደግሞ ዛሬ ቀጠሮ አለን ካላዛር ጋር እና እኛ ወጣታችን ችግር ይፈጥራል። የተለየ ነገር አለ። እሺ ከፈለጋችሁ ወይ እኔ እዛ ክላስ ምን ይሰራልን? አልከሱ ጋር ምን ያገናኘናል? እኛ አባባሏ በጣም እንደማይተዋወቅ ልንወስ አይደለም። እሺ በቃ ሌላ ቀን በይው። አሁን አንቺ መሄድ አለብሽ። እኔ የትም አልሄድም። እኔ በጣም ደህና ነኝ። እኔ የትም አልሄድም። እቤቴ ነው የምሆነው። እቤቴ እናንተ ሂዱ ከፈለጋችሁ። ግን ከፈለጋችሁ ከኛ ጋር መሆን ትችላላችሁ። ሰው ቀጥሮ ይሆንሽ አይደለም። ስደውል ራሱ አታነሽልኝ። ምን ሆነሽ ነው? ከሱ ጋር ቀጠሮ ስለያዝኩ ነይ እንዳትለኝ በግልጽ አማርኛ። ሌላ ምንም ነገር አይደለም። እሱ በጣም እየተቀየረች ነው። ማን ማለት ያደረግልሽ ነገር ካለ በግልጽ ብትነግሪኝ ደስ ይላል። እሱ አይደለችም። እኔ ተቀይራለች። ለምን እቀየርባለሁ? ፈዛለች እኮ አይደለም። ይሄ ትዳር እኮ ነው። ትዳር ነው። ትዳርሽ እንዲባረክ መሰለኝ ወደ መንፈሳዊ ቦታ እንዲያልሽ ያለ ነው። እኛ እኮ ትዳርሽን ፍቻላል። አንቺ ትናንትና አድርገውብሻል። እናትና ልጁ አንቺ ላይ ያሰሩት ነገር አለ። እኛ ባልሽ ማስፈታት አለብን። ነቃ ብለሽ ነው ይቻላል። ይሄ በደንብ አድርገሽ መገንዘብ አለ። አላዛር እንደዚህ እንደማያደርግ እናንተ አታውቁም እንዴ? እና የተለየ ጠላካለሽ ንገሪ። ያንቺን ፎቶ እንደዚህ አቀናብሮ ሊያድርግ የሚችል አንቺም ላይ ሰው ሊያጣላን ሆን ብሎ ሰው ሊያጣላን ፈልጎ ነው። ሆን ብሎ ሰው ሊያጣላን እንጂ እኔና አላዛር እኔ ላይ እንደዚህ አይነት ነገር አይሰራም። በእኔ ላይ ሲጀመር ሲቀጥል ደግሞ እሱ እንደዚህ አያረግም። ኦሬዲ እንደምወደው ያውቅ የለ እንዴ? ለምንድን ነው እንትን እኔ ድሮም ወደዋለሁ። እሱ አንፈልግህም ብለሽ እኮ ስላባረርሽ በቃ ባህሪው ይሆናል ይሄን ነገር ያደረገው። ያንን አታስታውሽኝ በእግዚአብሔር። እኔ ማስታወስ አልፈልግም። አላዛር የተሰቃየውን ጭራሽ ማስታወስ አልፈልግም። በቃ አንቺ ተሰቃየሽውስ? እሷ ምንም የተሰቃየች አልመሰላትም። ተለውጣለች። እኔ እንደሱ ሆኛለሁ። አማን ተቀይረሻል እኮ እንዴ! እንደዛ ያንን ሁሉ ያደረገሽን ሰው እንዴት ነው በአንድ ቀን አዳር ግልብጥልሽ ወደዋለሁ አፈቅረዋለሁ ከሷ አትለዩኝ እያልሻለሽ? ባሌ ስለሆነ እኮ ነው። እኔ ሁሌ ነው ማለት ሁሉንም ነገር ስርዓት ባለው መልኩ መሆን አለበት። አንቺ ዳኝ መጀመሪያ አንቺ አይደለሽም። እሱ የልብ እንዲሰማው ስለማልፈልግ እኮ ነው። ልብሷን አዘጋጅላት በእግዚአብሔር። እኔ አልሄድም። አይ ትወጫለሽ። ከዚህ ቤት መውጣት አለብሽ። ከዚህ ቤት ትወጫለሽ። ይሄ ቤት ሆን ብሎ አንቺን ለማደንዘዝ ነው ያሰሩብሽ። ስራ እየሰራሁበት እኮ ነው። ስራው ለጊዜው ይቋረጥና መጀመሪያ አንቺ ዳኝልን። እኔ መጀመሪያ አሁን ቶሎ ካልሰራው ስራዬን ቶሎ ካልሰራው ታውቃላችሁ አይደለ እንዴ? በኋላ ስወልድ ማን ይሰራልኝ ነው? መተዳደሪያ እኮ ነው። ትንሱ
አንቺ ለማስተኛ ምንም ነገር እኔ ዛኔ ቪዲዮ አልሰራም። እንደዚህ ቪዲዮ ስለማልሰራ ሌላ ስራ ስላሰብኩ ነው። ቤት ውስጥ ደግሞ ስራ እንደምሰራ ታውቃላችሁ። እኛ ስራ ትሰራለች። አንተስ ወይኔ መጣ ጉድ እንዴ! ሰላም ነው ወይ? ደህና እንዴት ናችሁ? ሰላም ነው። ደህና ደህና ነኝ። ሰላም ነሽ? ዳኒ እንዴት ነህ? አላ እሺ፣ እንዴት ነሽ? ሰላም ነው። እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ነሽ? ግቡ ቁጭ በል። እሺ፣ ሰላም ነሽ? ደህና ነኝ። አሁን ቁጭ በል። እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ማለው ቁጭ አትሉም? አይ እንትን ነው እንደ አጋጣሚ እቃ አስፈቀደልኝና እንትን ታች ከልክለው ነበር። ኦኬ ለምን እቃ እንዳላስገባ ኦኬ አሁን ዳኒ እና ፍሬ አስገቡ ነግረዋቸው ነበርና እቃ ይዤ ልምጣ። የምን ዕቃ ነው የምታስገባው አንተ? ምን ማለት ነው? ምን ማለት ነው ማለት? እያበዳችሁ ነው። አብዴ ያሳበደ ከሰውልሽ ነው። አልገባኝም። ምን አይደለም። የምን ዕቃ ነው የምታስገባው? ካለ ደግሞ ገና እናንተ እንጠያየቃለን። ስፈልግህ ነበር ያገኘው። እንደውም እደውልልሃለሁ እያልኩ ስርዓት አንተ አታስተምረኝ እኮ ታዲያ ስርዓት አንተ አታስተምረኝ። ለምንድን ነው እዚህ ስታወሪ ነበሩን አውቃለሁ። ስሜን እያጠፋሽ ነው። ማለት ነው። እናንተ አሁን እኔ እየገባኝ ያለውን ነገርሽ ኧረ ቁጭ በሉ። ሁሌ ነው። አሁን ባለፈው እኛንም እንደዚህ ነው ያደረገችው። አይደለም ግን በቃ የመጨረሻ እንትን ነው የምትሆነውና አሁን እነሱ ያለው ነገር ራሳቸውን ከባድ የሚወስኑት ብዬ ነው እንጂ ዳኒ እሷ አሁን ወስና ስታይ በዚህ ሰዓት አይደለም ትንሱ የምትወስነው። እናንተ ታጋችሁ ነገር የለም እንደ ጎረቤት በቃ ካንተ ጋር ራሱ የለም። ዝም በል አንቺ የምታስቢላት አንቺ የምታስቢላት እነሱ ነው የምጠይቀው። አትናገር አንተ ዝም በል አላዛር ዝም በል በቃ ዝም በል። እሺ አይደለም ቁጭ በሉ። እነ ዳኒ ቁጭ አትሉ። እሺ እሺ አይ መፍጠኑ እኮ አልተወካም ልጅ ለውጥ እኮ አይ ምን መሰለሽ እኔ አሁን አንዳንድ ጊዜ እሷ በፍቅር እንደዚህ በቃ ካለ እሱ ባሌን ፈልጋለሁ ከልጄ ጋር ነው ማለት እኔ መፈለገው ነው አይደለም። ባሏ ነኝ አይደል? እንድትፈልግህ ባሏ ስለሆንኩ ፈለገች። ባሏ ስለሆንክ አይደለም ስላረክባት ነው የፈለገች። ምን ስላረኩባት? እዚሁ መተተላላ ስለሄድክ የታተሻል አንተና እናት ያደረጋችሁት ነገር ስሜን አታስብ። አሁን ነገርም እንደ ቤተሰብ ቁጭ ብላችሁ ታስቡበት አሪፍ እኔ እህቴን ቀይሯታል። እኔ ማቃት እህቴ አይደለች ፈዛለች። የቀየረውን ሂድና እዛ ፈልግ። ስሜን አታጥፋ። አንተም አንቺም ሆነሽ አንቺ መስነሳት አውሪ። አንቺ መስነሳት ጀመር ካንተ ጋር አወራለን እኛ ከነሱ ጋር ነው ያወራለን። አማን መሰለሽ አትናገሩት እያለች እኮ ነው። አይደለም ተረጋጉና እናውራ። እኛ ለትልቅ ሰው እናወራለን። እኛ እዚህ ቤተሰቦች አስወጪልኝ። እኔ አይደለም ቆይ አማን ማን ነው የሚወጣው ከዚህ ቤት? አስወጪልኝ አንቺ አላዛር ቆይ መሰለህ እነሱ ይወጣሉ ካልሆነ ነው ይወጣሉ። አይደለም ቆይ ትወጣለህ። ምንም ምሳሌ ወስጄ ነፃ አወጣታለሁ ታያለህ። ማን ይውጣ ከእኔና ከእነሱ? ቆይ አይደለም ቆይ ተናገሪ። እንዲህ አይነት ምርጫ እንዴት ትሰጣታለህ? አማን ይኸውልህ አሁን እኔ ወደ ቤታቸው ይሄዳሉ እነሱ። አሃ እኮ እነሱ ይውጡ ማለትሽ ነው አይደል? ድሮስ ልንኖር እኮ አልመጣንም። እሷን ይዣት ምርጫ ውስጥ የሚገባ ነገር የለም። ምርጫ ውስጥ የሚገባ ነገር የለም። አንተ አሁንም ጭቅላትህን አሰራ። ምን ብዬሽ ነው ምርጫ ውስጥ የሚገባ ነገር የለውም። ዳኒ ምርጫ ውስጥ የሚገባ ነገር ቀይሯታል። አንተ አዳምጠኝ። ተረጋጉ። አይደለም አዳምጠኝ። ተረጋጉ። እኛ አንተ ስናስፈታህ ከሚስት ጋር አብረህ እንድትሆን ሚስትን እንዳትጎዳ ነበር ቁጭ ብለን ያወራነው አይደል? ይሄው አረግ ነው እኮ አረግ። በቃ በዚህ መልኩ አይደለም። ምን ሆነች? የጻም መጫወቻ አይደለም። ምን ሆነች? ምን ሆነች? አሁን እኮ ሰላማችንማ ልነግርህ እኮ ነው። አብረህ መተህ እኮ አይተሃል ከእናትህ ጋር አይደል? እናትህ እግር ስር ትደፋለች እየመጣች ይቅር በሉኝ ትላለች። ትሱሮ ወዳለው ትላለች። አንተ ምን አድርገህባት ይቺ ልጅ በአንድ ቀን አዳር ፎቶን ካየን በኋላ አላዛር ከኔ ራሱ ረጂ ይሄ ትዳር ተለባብሶ ይታለፋል። በደንብ መታከም ያለበት ትዳር ምንም ማነው አይዞህ ያለው አልገባኝም። ምን እየሆነ ተረጋጉ። አንዴ መሰለኝ እሷም እንድትረጋጋ በመጠጥ የምትወልድ አድርጋታል። ልጅ ፈራፍሰሃታል። ምንም የምታውቁት ነገር የለም። ስሜን አታጥፊ፣ ስሜን አታጥፋ። ምን ስም አለህ መጀመሪያ? ስም እሱ መጠሪያ ምን እየሆነ እንዳለ ታውቃለህ? ቆይ ተረጋጉ። ልጅቷ እንዳያማት በእርግጠኛ ሆናችሁበት አሟታል። ቆየች እኮ ከታመመች። እሺ እኛ ነበር በቦታው የነበረው። ዳኒ ቁጭ በልና እናውራ። ትክክል ነሽ። ይኸውልህ
ከስራ ቦታ አጣርፋ ጠራችን። ስንመጣ ያየነው ነገር በጣም አስደንጋጭና አጸያፍ ነገር ነው ያየነው። በርማ ላይ አይደለ እኛ ባካ አትይ ያላት የነካችው ይችልች። ስለዚህ እዛ ጋር የተቀመጠው ነገር በሰው ፎቶ ላይ የተሰራው ደም አለው እንቁላል አለው። ይችልች ወደቀች እጃችን ላይ አረጋግተናት ነው ወደ ቤታችን ይሄድ። እንዴት በአንድ ቀን ሌሊት እንዴት እናንተ አሁን ከሱ ጋር የተገናኘ ነገር ይሆናል ነው? አዎ እኔ ራሴ አሁን መሰለሽ በወቅቱ እኛም ባንዴ እንደዚህ ሲገለበጥ ነው ይሄ ነገር ብለን እሷን ግን ለብቻዋ ያኔ አረ እርግጠኛ ነሽ ትክክል ነሽ ወይ አሁን ያለሽበት ሁኔታ ጤነኛ ነው ብዬ ሁሉ ነግረናት ነበር። በኋላ ላይ ግን ምንድን ነው የሆነው? አሁን ስለመተት ማለት ነው መተት በዚህ መተሽ ቆይ ለምን መተት ነው እዚህ ጋር ሚስቴክ ሆናት አይደል እንዴ? እባክህ አላዛር እንደሆነችማ እኮ ሰው እንደለቃሉ እንደዚህ ቃላት አንደኛ እናውራበታ። አይ ዛሬ ግን አንተ ራስህ የሆነ ነገር አለ። ቆይ እስቲ አሁን መሰለሽ አሁን ምንድነው የሆነው በድንገት መቀየሯ አሁንና እናንተን ኖ ይሄ ነገር ከሆነ ነገር ጋር ይገናኛል ብላችሁ ነው ያሰባችሁት። ፈዛለች እኮ እንዳለ በሙሉ አስተሳሰባ ተቀይሯል። እንዴት ያልታወቃል? እሷን ግን እኮ ይኸውልሽ የእናንተ ግን አሁን በፍቅር ከመጡ አሁን በምንድን ነው የሚታወቀው ነው? ዳኒ አንድ ነገር ልንገርህ፣ እኛም ሆነን እናንተ ትዳር ፍቱ አላልንም። እኛም የመጣነች ልጅ ተጎዳች፣ እረፍ፣ በስርዓት ሚስትን ያዝ። የተሰጠውን ሚስት በስርዓት መያዝ አለበት። እቺ ልጅ ነፍሰ ጡር ተሰቃየች፣ ትደበደባለች፣ ከቤት ትወጣለች። አረ ወገን እንደሌላት ወገን እንዳላት ማሳየት ስለፈለግን ነው የመጣ ነው። አይደለም እንዴ? በቃ ወገን አስበይ ዝም ብለህ አላዛር ካንተ ጋር ወራም ዝም ብለህ ወገን ብለሽ አይደል እንዴ ያሳሰራችሁ? አዎ አስደበደባችሁ። ምን ስለበደልካት ዝም በል። እኔ ወገን አለኝ ባይዘው እሺ ወይ እሱን ተው። ቢገባህ እኛም ወገኖች ነበርን። እሺ የትስማል ማለት ወንድማችን ማለት ነው። ሆኜ አሸረኛ አራላሽ አላየሽ ወጣሻት ምን አረግሽ? ስራን ያለያየክ አላዛን ያጣላል ሆነ። እሺ ስርዓት ያዝ። እንሱ አሁን በግልጽ ነው የምናገረው። ሰው እናውራ። ስርዓት ያዝ። አንቺ አሁን እንዴነችና እኮ ያመጣችሁት ሐሳብ ግን አሁን እናንተ ነገር ተነስታችሁ ነው። ግን አሁን እኔ ደግሞ እሷ በቃ ከልጄ ከባለቤቴ ጋር ሆኜ ልጄ ማቀፍ ፈልጋለሁ ስትል ደስ ይለናል። አዎ መሰለሽ ወደ ሰላሙ ከመጣና በእውነተኛ ከሆነ ያንን እኛ ማወቅ አልነበረብንም። እንደዚህ አይነት ውሳኔ ስትወስድ ምንም ነገር ማውጣው ነገር የለም። ስልኬን አታነሳ። በድንገት ግልብጥ ብላ ከሱ ጋር ፍቅር ያዘኛለች እንደ አዲስ። አማክራችኋለች? እኛ አማክራሻለች? አማክራሻለች? ስለ ፍቅር አለም የጠየቅንክ። በድንገት እኮ አፍቅራህ ማን ያገባችክ? ቆይ ዳኒ ምን አለ መሰለሽ ሁላችንም ተረጋግተን አሁን እነሱም ሲጮህ እኛም ስንጮህ ይሄ ምንም እንትን አይኖረውም። የባሰ ነገሮችን ማጋጋል ነው። እኔ እኮ አማን በየቀኑ ደውላለሁ፣ ተጨንቄ ደውላለሁ። ስልኬን አታነሳም፣ አይታም አትመልስም። ጭራሽ አንዳንድ ስቴፕ እየጨመረች ነው የምትሄደው። ልክ ነህ። አንተን እኮ በጣም ነው የምንረዳ። እኛ በፊት ለምን አሳልፌ እሰጣታለሁ? ለምን አሳልፌ እሰጣታለሁ? እንዲህ ነው ቤተሰብ ትልቅ ሴት ናት። ልትወልድ እኮ ነው። አሁንም ለመጨረሻ ጊዜ ነው የምነግርሽ፣ ንቂ ያለሽ በስርዓት ቢያስካት መጀመሪያ ላይፍ ትክክል አይደለም። እሺ ይሄ ሳስገቡልኝ ሳሳት አውርቼ ጥናት ነው። ቆይ አይደለም ወይ እኔ እኮ እሺ ማን ስሞታ ቀረበችው ጎረቤታችን ትሆናለች። አይ እስቲ ናባር እኛ እኮ